የካቲት 28 2026 የአሜሪካ የጦር አውሮፕላኖች ቴህራንን መቱ። ኢላማ ተደመሰሰ። የኢራን ከፍተኛው መሪ አሊ ካሜኒ ተገደሉ። በየትኛውም መደበኛ ሀገር ቢሆን ይሄ የጨዋታው ማብቂያ ነው። ኢራቅ ሳዳምን ስታጣ መላው ስርዓት በሳምንታት ውስጥ ፈራረሰ። ሊቢያ ጋዳፊን ስታጣ ሀገሪቱ ወደ ትርምስ ገባች። የአፍጋኒስታን መንግስት ጠባቂውን ሲያጣ በጥቂት ቀናት ውስጥ ወደቀ። ግን በኢራን አንድ ያልተለመደ እንግዳ ነገር ተፈጠረ። መሪው ሞተ። ስርዓቱ ግን አልወደቀም፣ ቀጠለ። በሰዓታት ውስጥ አዲስ ጠቅላይ መሪ ተመረጠ። ከቀድሞ የበለጠ ጽንፈኛ። የኢራን ኃይሎች አላፈገፈጉም፣ አጠቁ። በመካከለኛው ምስራቅ ያሉ የአሜሪካ ወታደራዊ ጣቢያዎች ሚሊተሪ ቤዝስ መንደድ ጀመሩ። እና አንድ ወሳኝ ጥያቄ አለ። ኢራን ለምን አልወደቀችም? መልሱ አብዛኛው ሰው ሰምቶ የማያውቀው ጂኒየስ የሆነ ስትራቴጂ ነው። ሌሎችን ሲወድቁ ከመመልከት የተወለደ ስትራቴጂ። ከዚህ በኋላ ዓለምን የምታዩበትን የምትረዱበትን መንገድ ሊለውጥ የሚችል ስትራቴጂ። በዚህ ዓለም የትኛውም ፈተና ቢገጥምህ፣ ሰዎች ቢነሱብህ፣ ሁኔታዎች ቢደራረቡብህ፣ እድሎች ፊታቸውን ቢያዞሩብህ እንኳን ሞተ ወደቀ ስትባል ከፍ የምትልበትን ማን እንደሆንክ የምታሳይበትን ጥበብ ትሰማለህ። አንገቱ ተቆርጦ የተረፈ ሰው ታውቃለህ? ተርፎ በጥንካሬ የቀጠለ ሰው ታውቃለህ? በቃ ኢራን እንደዛ ናት። ኢራን ተራ ሀገር አይደለችም። ከራሷ አልፋ የኛን ህይወት የሚቀይር ጥበብ የሞላባት ትምህርት ቤት ናት። ተማሪ ካለ ደግሞ አስተማሪ የትም ቦታ አለ። ደካማ ሳይሆን የማይሰበር ማንነት እንዴት እንደምትገነባ ከኢራን ትማራለህ። ከዚህ ቪዲዮ በኋላ አስተሳሰብህ ይቀየራል። የተግባር ሰው ከሆንክ ደግሞ ህይወትህን በፍጥነት ይቀየራል። እስከ መጨረሻው አብረኸኝ ቆይ። አንደኛ አስገራሚው ነገር ያለፉትን 20 ዓመታት ወደ ኋላ ካየን አሜሪካ ጠላቶቿን እንዳይነሱ አድርጋ ነው የምትጨፈልቃቸው። ለምሳሌ ኢራቅ በ2003 ሳዳም ሁሴን ማዕከላዊ ወይም ሴንትራል አምባገነን ሆኖ ይመራል። ሁሉም ስልጣን በሱ በኩል ይፈሳል። የአሜሪካ ኃይሎች ሳዳምን ያዙት። ከዛስ መላው መንግስቱ በውሃ ውስጥ እንደገባ ስኳር ሟሟ። አመጽ ቢቀጥልም መንግስት ግን ሞቷል። ሊቢያ 2011 ጋዳፊ ሁሉንም ነገር ይቆጣጠር ነበር። ኔቶ የሊቢያ አማጽያንን እሱን እንዲያገኙ ረዳቸው። ከዛስ ጋዳፊ በውሃ መውረጃ ቧንቧ ትቦ ውስጥ ተገደለ። ስርዓቱ በአንድ ሌሊት ውስጥ ጠፋ። ሀገሪቱ ወደ ተፋላሚ ታጣቂ ቡድኖች ተከፋፈለች። ሶሪያ በሽር አልአሳድ የተረፈው ኢራንና ሩሲያ ስለሚደግፉት ብቻ ነው። ያለነሱ በወራት ውስጥ ይወገድ ነበር። ስርዓቱ ግን በቀላሉ ነው የፈረሰው። ሁሉም ቦታ ላይ ወይ መሪው ወይ ፓርቲው ከተጠቃ ሀገር ይበተናል። ፕሪንሲፕሉ ጭንቅላቱን ቁረጥ አካሉን ይሞታል። ማዕከላዊ ስርዓቶች አንድ ድክመት አላቸው። ግዛቶችን ወይም ኩባንያዎችን፣ ስራዎችን የሚገድለው ይሄ ድክመት ነው። ሁሉንም ነገር በአንድ ሰው ላይ፣ በአንድ ውሳኔ ላይ፣ በአንድ የቁጥጥር ነጥብ ወይም ሴንትራል ኮማንድ ፖስት ላይ ሲመሰረት ያ ነጥብ ኢላማ ይሆናል። ኢራን ይህንን ስርዓት ለ10 ዓመታት በጥንቃቄ ተመለከተች። የአሜሪካንን ወረራዎች አጠናች። በስሜትና በፖለቲካ ሳይሆን በስትራቴጂ እያንዳንዱን ስኬት፣ እያንዳንዱን ውድቀት ተነተነች። ከዛ የሚያስፈራ መደምደሚያ ላይ ደረሰች። እንደነሱ ብንገነባ እንደነሱ እንወድቃለን። ስለዚህ የተለየ ነገር ገነቡ። ብልህ ሰዎች ውድቀት እስኪመጣ አይጠብቁ። ከሌሎች ውድቀት ተምረው ስኬትን ይቀይሳሉ። ሁለተኛ ማወቅ ያለብህ ከ2007 ጀምሮ የኢራን አብዮታዊ ጠባቂዎች ከፍተኛ ለውጥ አደረጉ። አዲሱ አዛዥ መሐመድ አሊ ጃፋሪ አንድ ቀላል ትዕዛዝ ነበራቸው። ሁሉንም ነገር ያልተማከለ አድርጉት፣ ዲሴንትራላይዝ አድርጉት። ሀገሪቱን ወደ 31 ራስ ገዝ ወታደራዊ ዞኖች ከፋፈሏት። እያንዳንዱ ዞን የራሱ የትዕዛዝ ማዕከል አገኘ። እያንዳንዱ አዛዥ ስልታዊ ነፃነትን አገኘ። የጦር መሳሪያዎች፣ መረጃዎች፣ ውሳኔ አሰጣጥ ሁሉም ተሰራጨ። ሁሉም በራሱ ፕላን ያደርጋል፣ ያቅዳል፣ ይፈጽማል፣ ያጠቃል። ኢራን አንድ ጠንካራ ማዕከል ወይም ሴንትራል ኮማንድ ፖስት ከመገንባት ይልቅ ማዕከል የሌለው ስርዓት ገነባች። ሴንተር የሌለው ማለት ነው። ይሄ የሞዛይክ ስትራቴጂ ይባላል። እንግዲህ አስቡት፣ አብዛኞቹ ሀገራት እንደ ሰው አካል አድርጋችሁ ቁጠሯቸው። አንድ አንጎል አላቸው፣ ሁሉንም ነገር ይቆጣጠራል። ኢራን ግን ይሄ አይሆንም አለች። በሺዎች የሚቆጠሩ ትናንሽ አንጎሎችን ፈጠረች።
ስልጣኑን አከፋፈለችው፣ ዲሴንትራላይዝ አረገችው። እያንዳንዱን ክፍል በራሱ እንዲወስን እንዲንቀሳቀስ አረገችው። ስለዚህ አንዱ መሪ ቢገደል እንኳን ስርዓቱ አይፈርስም። ራሱን እያደሰ ትግሉን ይቀጥላል። አንዳንዴ መቼ በምን አይነት መልኩ ጥቃት እንደሚፈጽሙ የእስራኤልና የአሜሪካ ሰላዮች ወይም ሞሳድና ሲአይኤ አያውቁ። እነሱን ተዋቸው፣ የኢራን መንግስት እንኳን አያውቅም። አንዳንዴ 31ዱን በራሱ መንገድ ነው የሚያጠቃው፣ በራሱ ስትራቴጂ። ለዛ ነው አሜሪካ 90% የሚሆነውን የኢራንን መከላከያ አውድም ያለው ብላ ተናግራ ሳትጨርስ የኳታር የአሜሪካ የጦር ቤዝ ይጠቃል፣ የዱባይ ኤርፖርት ይነዳል፣ የሳውዲ ነዳጅ ፋብሪካ በጥቃት ምክንያት ስራ ያቆማል፣ እስራኤል ሳትቀር በክላስተር ቦምብ ትጠቃለች። ይሄ የኢራን ስትራቴጂ ሁሉንም ነገር ቀይሯል። ምክንያቱም ያ የቆየው የድሮ ሐሳብ ጭንቅላቱን ቁረጥ የሚለው ስልት እዚህ ጋር አይሰራማ። ኢራን ከኢራቅ ወይም ከሊቢያ የምትለየው ለዚህ ነው። ይሄ ወታደራዊ ስልት ብቻ አይደለም፣ የመኖር ጥበብ ወይም ሰርቫይቫል ኢንተለጀንስ። እንግዲህ አስቡት እስኪ አሜሪካ በ2020 ቃሲም ሱሌማኒን ስትገድል ኢራን አልወደቀችም። የክልል አዛዦች መዋጋታቸውን ቀጠሉ። እስራኤል የኒውክሌር ሳይንቲስቶችን በአንድ ምሽት ስትገድል ፕሮግራሙ አሁንም ቀጥሏል። በ2026 አሁን አሊ ካሜኒን ሲገሉ፣ መሪያቸውን ሲገሉ ስርዓቱ ቆም እንኳን አላለም። ተተኪ አስቀድሞ ተሰይሞ ነበር። የራስ ገዝ ክፍሎች ደግሞ ጥቃታቸውንም ቀጠሉ። በጣም የምወዳቸው በሳል የሆኑት የኢራን የውጭ ጉዳይ ሚኒስትር ምን አሉ መሰላችሁ? እኛ ለ20 ዓመታት የአሜሪካንን ጦር አጥንተናል፣ ስልቶቻቸውን ተምረናል። የኛን መከላከያ የገነባ ነው በእነሱ ድክመት ዙሪያ ነው አሉ። ሌሎች ያመለጣቸው ነገር ግን ኢራኖቹ የተረዱት ነገር ይሄ ነው። ማዕከላዊ ስልጣን ውጤታማ ነው፣ ግን እስከሚጠቃ ድረስ ያልተማከለ የተበተነ ራስ ገዝ የሆነ ወይም ዲሴንትራላይዝ የሆነ ስልጣን የተወሳሰበ ነው። ነገር ግን ከከባድ ጥቃት ሁሉ ይተርፋል። ታዲያ እኔ ለህይወቴ ምንድን ነው የምማረው ካልክ፣ አማካይ ሰዎች ሁሉም ነገር ጥሩ ሆኖ የሚቀጥል ይመስላቸዋል። ከባድ ቀን ሲመጣ ግን የሉም፣ ወድቀዋል። ብልህ ሰዎች ግን ሁሉም ነገር ፌል ቢያደርግ ባይሳካ እንኳን የሚቀጥል የማይሰበር ሲስተም ይገነባሉ። ወረስት ኬስ ሴናሪዮ ያስባሉ። ሌላው እንደሆነው እሆናለሁ አትበል። ምክንያታዊ ከሆነ ከመንጋው መነጠልን አትፍራ። የኢራን ስትራቴጂ ማንም አልሞከረውም እኮ። ሌላው ሀገር እንዳረገው ማድረግ ትችል ነበር፣ ግን በመከራ ተፈትኖ የሚጸና አዲስ ስትራቴጂ አመጣች። መመሳሰልህን አቁም፣ አንተም ራስህን መሆን ጀምር። ሶስተኛ ማወቅ ያለብን ነገር ኢራን የአሜሪካንን የጦር ቴክኖሎጂ ለመወዳደር አቅሙ የላትም፣ አትችልም። ስለዚህ የተለየ ጨዋታ መጫወት ጀመረች፣ የሂሳብ ጨዋታ ኢኮኖሚክስ። አንድ የኢራን ድሮን ለመገንባት $20,000 ያስከፍላል። እሱን ለመምታት ግን የአሜሪካ ኃይሎች እያንዳንዳቸው ከ100,000 ጀምሮ እስከ $4 ሚሊዮን የሚያወጡ ኢንተርሰፕተሮችን መተኮስ አለባቸው። ያንን ለማክሸፍ ሂሳቡን ስሩት። አንድ ድሮን $20,000 ያወጣል። አንድ ኢንተርሴፕተር $4 ሚሊዮን ያወጣል። ተከላካዩ ማለት ነው 100% ጥቃቱን ቢመልስ እንኳን የኢኮኖሚውን ጦርነት ይሸነፋል። በእያንዳንዱ ግንኙነት ገንዘብና ክምችቱን ያጣል። ይሄ ያልተመጣጠነ ጦርነት ወይም አሲሜትሪካል ዋርፌር ይባላል። ዝም ባስቸግሮ ጥይት መተኮስ ማለት ነው። ኢራን በብዙ ቁጥር ርካሽ ድሮኖችን ትልካለች። ኢላማዎችን ለመምታት ብቻ አይደለም፣ የመከላከያ ክምችቶችን የና አሜሪካንን ለማጥፋት ነው። የአሜሪካ መከላከያ ውድ ጥይቶቹን ሲጨርስ ያኔ ነው እውነተኛ ሚሳኤሎቹን የምትተኩሰው። ሃይፐርሶኒክ ሚሳኤል አላት ለምሳሌ አይደል? ከብርሃን ፍጥነት በ5 የሚበልጥ ፍጥነት ያለውን የሃይፐርሶኒክ ሚሳኤሏን ያኔ ትተኩሳለች። አሜሪካ ያላት አቅም እንዳይሟጠጥ ተሃድ የሚባሉ ባትሪዎችን ከደቡብ ኮሪያ ድረስ ወደ መካከለኛው ምስራቅ እያመጣች ነው። ወጪዋ እየበዛ ነው ማለት ነው። ኢራን ደግሞ የምትፈልገው ይሄንን ነው፣ አሲሜትሪክ ዋርፌር ያልኳችሁ ማለት ነው። አቅሙ በጣም ፈርጣማ የሆነና ደከም ያለ ሲጋጠም ደካማው ጠንካራውን በትዕግስትና በረጅም ጊዜ ጽናት እያዳከመ ያሸንፈዋል። ታዲያ እኔ ምንድነው መማረው የህይወት ትምህርት ካላችሁ፣ አብዛኞቹ ሰዎች እያንዳንዱን ውጊያ በሙሉ ኃይላቸው ይዋጋሉ። ውድ ጥይትህን፣ የአይምሮ ሰላምህን፣ ትኩረትህን፣ ኢነርጂህን፣ ጊዜህን ህይወት ላይ ምንም በማይጨምሩ ጉዳዮች ላይ አታባክን። ባለ $1,000,000 ሚሳኤሎችህን በ$20 ድሮኖች ላይ መተኮስ ሞኝነት ነው። ለሁሉም ሰው አስተያየት ቦታ መስጠት፣ መልስ መስጠት መጨነቅ የለብህም። ማንን ማዳመጥ፣ ማንን ንቀመተው ችላ ማለት እንዳለብህ ማወቅ ራሱ ትልቅ ጥበብ ነው።
ለትንሹም ለትልቁም ችግር ብዙ አትጨነቅ፣ ካልኩሌት አድርግ። አራተኛ ጦርነት ስለ መሳሪያ ብቻ አይደለም፣ ስለ ሀብትም ጭምር ነው። በዘመናዊው ዓለም ደግሞ ትልቁ ሀብት ነዳጅ ነው። ብዙ ሰው የማይረዳው አንድ እውነት አለ። የዓለም ነዳጅ ከፍተኛ ድርሻ የሚያልፈው በአንዲት ጠባብ መተላለፊያ ነው። የሆርሙዝ ባህረ ሰላጤ ወይም ስትሬት ኦፍ ሆርሙዝ ይባላል። ይሄ በምድር ላይ ካሉ ቁልፍ የሆኑ ስፍራዎች አንዱ ነው። ኢራን ደግሞ አጠገቡ ቁጭ ብላለች። 20 በመቶ የሚሆነው የዓለም ነዳጅ በዚህ ሆርሙዝ በተባለው ስትሬት በኩል ያልፋል፣ መንገድ በኩል። ይሄ አንድ ጠባብ የውሃ መስመር ነው። አስቡ፣ 34 ኪሎ ሜትር እኮ የምታክል ስፋት ናት። የዓለም ኢኮኖሚ ግን የደም ስርን የያዘ ነው። ይሄ ማለት ኢራን ዓለምን ማጥፋት አያስፈልጋትም። የነዳጅ ፍሰቱን መቆጣጠር ብቻ ይበቃታል። ኒውክሌር ባይኖራት ይሄ ትልቁ ፓወሯ ነው። ያ መተላለፊያ ከተዘጋ የነዳጅ ዋጋ መጨመር ብቻ አይደለም፣ ይፈነዳል። ኢኮኖሚዎች መዳከም ብቻ አይደለም፣ ቀጥ ይላሉ። እና ማንም የማያወራው አንድ ነገር ደግሞ ይሄ ነው። ቻይና የኢራን ነዳጅ ዋነኛ ገዢ ናት። ማዕቀብ ቢኖርም ጫና ቢበዛም ግዢዋን አታቆም። ለምን? ምክንያቱም ሁለቱም ተጠቃሚ ናቸው። ኢራን የኢኮኖሚ ህልውና ታገኛለች፣ ቻይና ደግሞ ርካሽ ኢነርጂ ከኢራን ታገኛለች። የኢነርጂ ዋስትናዋን ታረጋግጣለች። አብረው በምዕራባውያን ስርዓት ላይ ያላቸውን ጥገኝነት በዝምታ ይቀንሳሉ። ይህ ጦርነት ኢራን ከእስራኤል ጋር ብቻ አይደለም፣ የዓለምን የኃይል አቅርቦት መስመሮች ለመቆጣጠር የሚደረግ የኢኮኖሚና የፓወር ፍልሚያ ነው። ግን ከበስተጀርባው አንድ ጥልቅ የሆነ የበለጠ ትልቅ ጨዋታ አለ። 1971 ላይ ዓለምን የቀየረ አንድ ክስተት ተፈጠረ። አሜሪካ የዶላር ዋጋን በወርቅ መደገፍ አቆመች። ከዛ በፊት ገንዘብ ለማተም ወይም ፕሪንት ለማድረግ ገደብ ነበረው። ባላት የወርቅ ክምችት ያህል ነበር ፕሪንት የምታደርገው። ከዛ በኋላ ግን ገንዘብ በእምነት ላይ የተመሰረተ ሆነ። ምን ማለት ነው? አሜሪካ አውት ኦፍ ቲን ኤር ወይም ዝም ብላ ከመሬት ተነስታ ገንዘቧን ፕሪንት ልታረግ ትችላለች። ታዲያ ሌላው ህዝብ ለምን እንደዚህ ይሆናል ብሎ አሜሪካ ላይ እንዳያምፅ አንድ ብልህ ስልት ተጠቀመች። በዓለም ላይ እጅግ አስፈላጊ የሆነውን ነዳጅ በዶላር ብቻ እንዲገበያይ ያደረገች። ከሳውዲ አረቢያ ጋር ተፈራርማ። አስቡት እስኪ፣ እያንዳንዱ ሀገር ስራ ለመስራት ለመኖር ሲል ነዳጅ ያስፈልገዋል። ነዳጁን ደግሞ በዶላር ነው መግዛት የሚችለው። ስለዚህ እያንዳንዱ ሀገር ነዳጅ ካስፈለገው ዶላር ያስፈልገዋል ማለት ነው። ነዳጅና ዶላር እኩል ነው። ይህ ኢኮኖሚ ብቻ አይደለም፣ ቁጥጥር ነው፣ ኮንትሮል ነው። ይሄ የፔትሮ ዶላር ስርዓት ይባላል። አሜሪካ የዓለም ሀያል ያደረጋት ትልቁ ሚስጥር ይሄ ነው። በቃ ያ ስርዓት ለአሜሪካ ታይቶ የማይታወቅ ስልጣን ሰጣት። በዓለም ታሪክ ውስጥ ታይቶ የማይታወቀውን ኢምፓየር የገነባቸው በዚህ ምክንያት። መግዛት መሸጥ ይፈልጋሉ፣ እንግዲያውስ ገንዘባችን ያስፈልጎታል ትልሃለች አሜሪካ። ዶላር አልጠቀምም ካልክ ደግሞ መድኃኒቱን፣ ነዳጁን፣ መሳሪያውን፣ በቃ ምንም ነገር ከማንም አትገዛም፣ አትሸጥም። ሀብትህን ፍሪዝ ያደርጉታል። ራሽያ እንደሆነችው ማለት ነው። ከስዊፍት ሲስተማቸው ያስወጡሃል። ያለምንም የተኩስ ልውውጥ ኢኮኖሚህን ዜሮ ያስገቡታል። አሜሪካ ወታደራዊ ኃይል ብቻ ሳይሆን የስርዓት ኃይልን ትጠቀማለች። ስዊፍት የሚባል ስርዓት አለ። ባንኮች መልእክት የሚለዋወጡበት የዓለም አቀፍ መረብ ነው። በዚህ መረብ ውስጥ ካለህ ገንዘብ እንደ ልብህ ማንቀሳቀስ ትችላለህ። ከተባረርክ ግን ከዓለም የፋይናንስ ገበያ ተገለልክ ማለት ነው። ይህንን ከኢኮኖሚ ማዕቀብና ከሀብት እገዳ ጋር ደግሞ ደምሩት። የዘመኑ ሀያልነት እንዲህ ነው የሚሰራው። አንዲትን ሀገር ለማጥፋት የግድ መውረር አያስፈልግህም። ከስርዓቱ ማላቀቅ ወይም ዲስኮኔክት ማድረግ ይበቃሃል። ይሄ በሩሲያና በኢራን ላይ ተሞክሯል። ስለዚህ በደንብ አንድ ነገር ይገባናል። አሜሪካ ጨዋታውን መጫወት ብቻ አይደለም፣ የጨዋታውንም ህግ የፈጠረችው እሷ ናት። ጨዋታውን ራሱ ያዘጋጀችው እሷ ናት። አሁን ይሄ ስርዓት አደጋ ላይ ወድቋል። አገራት ነዳጅን በሌላ ገንዘብ መገበያየት ቢጀምሩስ? አስቡት። ይሄ ንግድ ብቻ አይደለም፣ ለአሜሪካ ጦርነት ነው። ምክንያቱም ዓለም ያንተን ገንዘብ መጠቀም ካቆመች ኃይልህን ታጣለህ። ኃይል ደግሞ ራሱን በቀላሉ አሳልፎ አይሰጥም። ቻይና CIPS የሚባል የገንዘብ ሲስተም እየገነባች ነው። አማራጭ የክፍያ ስርዓት። የብሪክስ ሀገራት አዳዲስ ምንዛሬዎችን እያወሩ ነው። ህንድ ለሩሲያ ነዳጅ በዩዋን ትከፍላለች። የዶላር የዓለም ክምችት ድርሻ ለመጀመሪያ ጊዜ ከ47% በታች ወርዷል። አንድ ደግሞ በጣም የሚያስገርም ነገር ልንገራችሁ። ኢራን በስትሬት ኦፍ ሆርሙዝ በኩል ማለፍ የሚፈልግ የትኛውም የነዳጅ ሻጭ ወይም ገዢ
ዩዋን ይጠቀም እያለች ነው። ምን ማለት ነው? ቀጣዩ ኢምፓየር ወይም ሀያል ማን እንደሆነ እየነገረች ነው በግልጽ ቻይና። የምንማረው ትልቁ ትምህርት ታዲያ ምንድነው ካላችሁ፣ ትልቁ መሳሪያ ጉልበት አይደለም፣ ጥገኝነት ነው። ሰዎች አንተ ጋር ጥገኛ የሚያደርጋቸው ኳሊቲ ከሌለ ደካማ ነህ ማለት ነው። የአሜሪካ ኃይል ሁሉም ሀገር ገንዘቧ ላይ ዶላሯ ላይ ጥገኛ መሆኑ ነው። የኔስ ፓወር ግን ምንድነው በል? እኔስ ማን ላይ ጥገኛ ነኝ? ማን ነው ሳላውቀው አንበርክኮ የሚገዛኝ በል? አሜሪካ በስዊፍት የዓለምን ኢኮኖሚ ትቆጣጠራለች። ያንተን ህይወት የሚቆጣጠረው ማን ነው? የትኛው ሶሻል ሚዲያ ነው በየቀኑ ከእድሜህ ላይ 5 ሰዓት 6 ሰዓት የሚቆርጠው? የምታየውን የሚወስኑልህ አልጎሪዝሞች አይደሉ? የተቆጣጠሩህ እነሱ አይደሉ? ሌላስ ግን ማን ይቆጣጠርሃል? ጠይቅ። ከቤተሰብ ከማህበረሰብ የተቀበልካቸው ሳትመረምር ሳትጠይቅ እንዲሁ የተቀበልካቸው እምነቶችስ አልተቆጣጠሩም? ህይወትህ የሚመራበትን ስርዓት ካልተረዳ ህይወትን አትቆጣጠራትም። የሌላ ሰው ጨዋታ ውስጥ አንተ መጫወቻ ጠጠር ብቻ ትሆናለህ። ቼዙን እነሱ ይጫወቱታል፣ አንተ ከፊት ተሰልፎ የሚመታው ወታደር ትሆናለህ። 5ኛ አሜሪካ ለምን ትዋጋለች ታዲያ? አሜሪካ በዚህ ግጭት ውስጥ ለምን ገባችበት? አሁን ስሜትና ፕሮፓጋንዳን ወደ ጎን እናድርገውና በምክንያት እናስብ። ኃይል ምን ጊዜም ራሱን ይጠብቃል። አሜሪካ 3 ዋና ዋና ምክንያቶች አሏት። አንደኛ ዓለም አቀፍ የበላይነቷን ማስጠበቅ፣ ሁለተኛ የዶላር ስርዓቱን መከላከልና ለዓለም መልእክት ማስተላለፍ ትፈልጋለች። መልእክቱ ለኢራን ብቻ አይደለም፣ ለሚመለከተው ሁሉ ነው። እኔ የፈጠርኩትን ስርዓት አትፈታተኑት። ለቻይና፣ ለራሽያ፣ ለሁሉም ነው። ምክንያቱም አንዲት ሀገር አዲስ መንገድ ሞክራ ከተሳካላት እንደ ኢራን ሌሎች ይከተሏታል። ያኔ መላው መዋቅር ስትራክቸር ይናጋል። ስለዚህ ይሄ የአካባቢ ግጭት ብቻ አይደለም፣ ትርኢትና ማሳሰቢያም ጭምር ነው። መራራው እውነት ግን ይሄ ስለ ጥሩነት ወይም ስለ መጥፎነት ሳይሆን ሁሉም ሰው የሚኖረው ለጥቅሙ ነው። ጦርነት የሚጎተትበት ምክንያት ይሄ ነው። አሜሪካ መሸነፍ አትችልም፣ ኢራንን ልትደመሰስ አትችልም። ሁለቱም ወገኖች በግልጽ ማቆም በማይችሉት ግጭት ውስጥ ተጠምደዋል። ተንታኞች ይሄንን የማባባስ ወጥመድ ወይም እስካሌሽን ትራፕ ይሉታል። ወጫቸው ይጨምራል፣ መውጫው ከባድ ይሆናል፣ ይጠፋፋሉ። ታዲያ እኔ ለህይወቴ ምንድነው የምማረው ካልክ፣ መውጣት የማትችለውን ውጊያ ፈጽሞ አትግባበት። ማንኛውንም ግጭት ከሰው ጋር፣ ከተቋም ጋር፣ ከአንድ ሁኔታ ጋር ከማባባስ በፊት ጠይቅ። መውጫዬ ምንድነው? በእርግጥ እኔ ማሸነፍ እችላለሁ? ማሸነፍ ምን ይመስላል? ሌላኛው ወገን እጅ ሊሰጥ ይችላል? እነዚህን ጥያቄዎች መመለስ ካልቻልክ ስትራቴጂ እየሰራህ አይደለም፣ ወይም ስትራቴጂ የለህም። ምላሽ እየሰጠህ ነው፣ ዝም ብለህ ሪአክት እያደረግህ እና ምላሽ መስጠት ደግሞ ወጥመድ ውስጥ የምትገባበት መንገድ ነው። አስብ፣ ካልኩሌት አድርግ። ጊዜያዊ ሳይሆን ረጅም ርቀት ለማየት ሞክር። 10-10-10 የሚባለውን ህግ ተከተል። አንድ ነገር ከመወሰን ከማድረግ በፊት ከ10 ሰዓት በኋላ ምን ይሰማኛል? ምን ይፈጠራል? በል። ከ10 ወርስ በኋላ ከ10 ዓመትስ በኋላ በልና ጠይቅ። ሾርት ሚድልና ሎንግ ተርም አስበህ ተንቀሳቀስ። የመጨረሻ ሐሳብ ነው፣ ጨርሰናል። በኢራን በእስራኤልና በአሜሪካ መካከል ያለው ጦርነት በጣም አሳዛኝ ነው። በሺዎች የሚቆጠሩ ሰዎች ሞተዋል። ህፃናት፣ እናቶች፣ ኢኮኖሚዎች ተዳክመዋል። ዓለም አቀፍ ስርዓት እየተሰነጣጠቀ ነው። ግን አሳዛኝነቱን ብቻ ካየህ ትምህርቱን ታጣዋለህ። ረጋ ብለህ ትልቁን ስዕል እየው። ዓለም በድንገት ዝም ብላ የምትተረማመስ ተራ ዝብርቅርቅ ነገር አይደለችም። ዓለም ስርዓት ናት። የገንዘብ ስርዓት፣ የኢነርጂ ስርዓት፣ የጥምረት ስርዓት፣ የበላይነት የበታችነት ስርዓት። ሁሉም ነገር እንደ ቼዝ ጨዋታ የተሰላ ነው። እያንዳንዱ እንቅስቃሴ ምክንያት አለው። አብዛኛው ሰው የሚያየው ላዩን ብቻ ነው። ፍንዳታውን፣ ዜናውን፣ ስሜቱን ነው የሚያየው። መዋቅሩን ወይም ስትራክቸሩን፣ ሲስተሙን ግን አያስተውለውም። ውጤቱን ደግሞ የሚወስነው ያ የማናየው ከጀርባ ያለው መዋቅር ነው። በስሜት አታስብ፣ በስትራቴጂ እንጂ። መረጃን ዝም ብለህ አትቀበል፣ ተንትነው። ወሬዎችን አትከተል፣ ጥቅማቸውን መርምር። ውድቀት እስኪመጣ ድረስ አትጠብቅ፣ የወደቁትን አጥና። ከሁሉ በላይ ደግሞ ስርዓቶችን፣ ሲስተሙ እንዴት እንደሚሰራ ተረዳ። ምክንያቱም ስርዓቱን፣ ሲስተሙን የሚረዱ ሰዎች ነገን የወደፊቱን ይቀርጻሉ። የማይረዱት ግን በሌሎች ውሳኔ ውስጥ ይኖራሉ። ምንም ነገር ውስጥ ከመግባት በፊት መውጫህን እወቅ። የሆነ ነገር ስትጀምር ማቆምስ እችላለሁ ወይ በል።
ያለበለዚያ ባሪያ ለመሆን ራስህን አዘጋጅ። መጠጥ ስትጀምረው አንተ ታዛለህ፣ ሲቆይ ግን እሱ ያዝሃል አይደል? መጠጥ ብቻ አይደለም እኮ አንተን ለመቆጣጠር የማይፈልግ የለም። ሚዲያው፣ መዝናኛው፣ ፖለቲካው ሁሉም እንደ ባሪያ አይምሮን ሊገዙት ይፈልጋሉ። ከትልቁ ዓላማ ሊለዩህ፣ ዲስትራክት ሊያደርጉ፣ ትኩረትን ሊከፋፍሉት ይፈልጋሉ። የዚህ ዓለም ወጥመዶች በሙሉ ትንሽ እንኳን ዞር አድርገው ለማያስቡ ሰዎች የተዘጋጁ ናቸው። አንተ ከነሱ መሃል መሆን የለብህም። ሰንዙ ከ2500 ዓመታት በፊት እንዲህ ሲል ጽፏል። ጥላትህን ካወቅና ራስህን ካወቅ የመቶ ውጊያ ውጤትን መፍራት የለብህም ይላል። አብዛኞቹ ሰዎች ራሳቸውን አያውቁም። የውድቀት ነጥባቸውን የቱ ጋር እንደሚወድቁ አያውቁም። ድክመታቸውን አያውቁም። የትኛው ስርዓት እንደሚቆጣጠራቸው አያውቁም። የትኞቹን ውጊያዎች ችላ ማለት እንዳለባቸው አያውቁም። ሁሉ ነገር ያስጨንቃቸዋል። ግን አንተ አሁን ታውቃለህ። ስልጣንን ለመረዳት ባለስልጣን መሆን አያስፈልግም። በጥልቀት አስብ፣ በብልሃት ተዘጋጅ፣ የማይሰበር ሁን። ስለዚህ ይሄ ጦርነት ብቻ አይደለም፣ ትምህርት ነው። ስለ ኃይል፣ ስለ ስልትና ስለ ዓለም እውነታ የምንማርበት። ዓለምን መቆጣጠር ባትችልም መጀመሪያ ግን መረዳት አለብን። ምክንያቱም አንዴ ከተረዳኸው ተመልካች መሆን ታቆማለህ፣ ጨዋታውን ትጫወታለህ፣ ከዛ ማሸነፍ ትጀምራለህ። ዓለም እንዲህ ነው የሚሰራው። አሁን ጥያቄው በጥልቀት ለማሰብ ዝግጁ ነህ ወይ? ምክንያቱም ዓለም አንተ እንደምታስባት አይደለችም። ይህ አመለካከት በአንተ ውስጥ የሆነ ነገር ከቀየረ አሁን ህይወትህን ወይም ዓለምን በተለየ መንገድ ማየት ከጀመርክ ይህንን ቪዲዮ ማየት ለሚያስፈልገው ሰው ሁሉ አድርስልኝ። እስከ መጨረሻው ስለቆያችሁ፣ ስላደመጣችሁ፣ ስለምትከታተሉ አመሰግናለሁ።